እኔን ነው የምትወደኝ ካላማ ከኔን እንጠይቃት እኔን ነው የምትወደኝ ና ለማታኝ ነው ና የምትጠይቃት አንተ አጋፋኝ ካላማ ሂዱ አቤት ከሌላ ከሱ ማንን ነው የምትወጂው? ማንን ነው የምወደው? አንቺ የምትወጂው እኔ ማክቤል ነው የምወደው። እና ታዲያ ልሄድ መቃራ ደም ካለች ዞር አትልም ለማታኝ ነው አይደል? አሁን ለታኝ ናምታ ልፈነከል ነው ፈንክታ ምንድነው? ባኮ ወደ ሌላ ሀገር ሄዳለች። የደወሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። በረከት የኔ ልጅ በረከት የኔ ልጅ ተነስ፣ ስልክ እየጠራ ነው። አንተ ልጅ ስልክ እየጠራ ነው። ተነስ ኧረ አንተ ምን ሆነህ ነው? ስልኩን እኔ መጥቼ ላንሳ እንዴ? እግዚአብሔር ይመስገን እኔም ደህና ነኝ። ልሄድ ነው እባክህ። ደግሞ ትምህርት በተጀመረበት ቀን ላርፍድ? እባክህ አትናደድ። 5 ደቂቃ መጣሁ። እሺ እየጠበቅኩ ነው። ፍጠን። የኔ ልጅ ቁርስ አበላ እንዳትሄድ። መለስ በላለሁ፣ ሰዓት የለኝም። አይ ሳትበላ ከሄድክ ያምካል። ምንም አልሆነም። ልሄድ ነው። በቃ እየሄድኩ ነው። ልድገምህ እና አንተ የምታቻኮለኝ እባክህ። አንተ ምን ሆነህ ነው የቆየው? እባክህ እንደዚህ በአስፋልቱ እኮ ዞሬ ስለመጣሁ። ለምን? ባለፈው ሲቆላኝ ሂጅ ከአንዱ ባለሱቅ ማበደር። ከዛ በኋላ ከየት ይምጣ ብሩ? እሱም እዚህ ጋር ቁጭ ያለ ኩርባ ለኩርባ። እባክህ አርፍደናል። አርፍደናል ግን ሰዓት እኮ ገና። አንተ ቆይ ዛሬ አይደል ክላስ የጀመረው? ምንድን ነው ሁሉንም ነገር መጀመር ያለብህ ከመጀመሪያ? አረፈ አንተ እውነትህን ነው። ለምን ከሌላ ክላስ ሄደህ ወንበር እና ማንም በጊዜ አይመጣም እያልኩ በጊዜ ይመጣ
ማድረግ ያለብህን የምታደርገው እኔ ስላልኩ ሳይሆን ማድረግ ስላለብህ አትተው። አስተማሪ ሲገባ ከነሱ ጋር መጨቃጨቅ Mas saya gerak juga belakang deh. Mana? Ada mana? Bisa main? አዎ የሰማሁት ከተኛ አዎ ይሽናል ለምን በጊዜ መጣ ነው አምጥተው ይሁላ ብቻ ሰማኝማ አውቄ ነው ማለት ይባላል ይችላል ምን ልጅ አረኔ ከሳት ገራጅ ይገባሉ ነው ምን ሆነ ባካችሁ ነው Video apa? ምንድነው ማለት? ኧረ ምንም አልሆነም ማለት ፊቴን ከሰሰያየው ምንም አልሆንኩም ብለኸኝ? አይዋ እሺ ምንድነው የተፈጠረ ነገር አለ? ኧረ ምንም የተፈጠረ ነገር የለም። እንቆኛ ምንም የተፈጠረ ነገር የለም። ምን ሆነ? ደበቂ ነገር አለ? ኧረ መደበቂ ነገር ስለኛ እሺ ቅድም የገባችውን ልጅ አያት? የት? ቅድም ክላስ ላይ ቆማ የነበረችው ልጅ ማለት ሊዲያ ትባላለች። የልጅነት ክራሽ ነው። ታዲያ ትሆነ ሄደህ ሰላም አትላትም? እባክህ ፈሪ ማለት እስካሁን ታፈቅራታለህ? አላውቅም ግን ሳያት ልቤ ደነቀ። አዎ ገባኝ። የድሮ ፍቅር ተቀሰቀሰ ማለት ነው። ግን እኮ ቀላል ነው። ምኑ ነው ቀላል? ያው የመጀመሪያ አይደል አቆምክበት መቀጠል። አንተ አልገባህም። እሺ ያስገባልኛ። እሺ እናወራለን። ግን አሁን ተረብሻል። አቢስ እባክህ ተረጋጋ ነው። እና መጀመሪያ ነበር የተማርሽው? ሚስዌ የሚባል ትምህርት ቤት አለ? አዎ እነዚህ አይደለም ሻሸመኔ። ኦ የራስቶቹ ሀገር። እና ሱሰኛ ነሽ? አዎ ይባላል። ግን ብዙ አይደለም። ደግሞ ከዚህ በፊት አታውቂኝም። እሱማ አላውቅሽም፣ ግን ያው ስቀልድሽ። ኧረ ስቀልድ ነው ለሳቃ ቪዲዮ ምን ሆነሽ ነው?
እሺ እሺ እንገናኛለን። ቃል ልጅቷ አታምጥ ደስ አትል። አላየኋትም ነበር። ተመቸች? ኧረ አይደለ ነው ደስ የምትለው። በቃ ከተመቸች እጅ ላይ እንዳለች ነው። ኧረ እባክህ እኛ ሻሹንገር እንኳን አይደለሁም ቃልኝ ያልኩትን ነገር ከማድረግ ወደኋላ እንደማልል ታውቃለህ። አውቃለሁ ወንድሜ ነህ። ደግሞ እሱን ቤት ስንደርስ አወራለን በኋላ። የጻፍክ አይደል? እና ቢሆንስ ታዲያ አንተን ቁጭ ብለን መጠበቅ አለብን? ጓደኛችሁ አይደለሁ እንዴ? ምን ችግር አለው? ቢሆንስ አንተ አንዳንድ ፊደል እያየህ ጻፍክ፣ አንተን ቁጭ ብለን መጠበቅ አለብን? ታዲያ እኔ ቃልዬን የጻፍኩ ነው እንጂ ከአንተ ቀደሜ እንደመጨረስማ ታውቀኛለህ። ኧረ ነገሩ እባክህ በቃ በማይረባ ነገር ለምን ትከራከራላችሁ? አይበቃችሁ ነው? ባይሆን እኔ የምሰራው ነገር ስላለ ቶሎ ከዚህ ግቢ መውጣት አለብን። ይበላ ምን አለ? አሁን ገና ነው የመጣሁት። ምንም ነገር አልሰራሁም። በጣም ነው በቃ የኔ ልጅ አንድ አካባቢ ደርሳ ትከፍላለህ። አትለኝም ማለት ገና የገባው ነው። አሁን እኮ እራት የምሰራው ምንም ነገር የለኝም። መቆየት አለመቆየት አይደለም። ሰዓት የለኩት አንዱ ልጅ እንኳን አይታዘዝም። ምን አድርግ ነው የምትይኝ? ስራ መግባት አለብኝ። ሰዓት የለኝም። አባቱ ቢኖር ነው። አሁን እሱን እዚህ ጋር ምን አመጣ? ዘጠኝ ወር ሙሉ በሆዴ ይዤ አምጬ ወልጄ አሳድጌ መጨረሻ ይሄ ይሁን። ሻምጭ እንደውም ገዛ በቃ ተው፣ እንደው ሂድ በቃ ተው። አምጪ አልኩሽ እኮ በቃ እኮ ልገዛ ነው። አምጪ ተው ሂድ ብያለሁ እኮ። ምን ይሁን ነው የምትይው? አሁን ግዛ አልሽኝ አይደል? ልግዛ አምጪ። እንደው የለኝም ከራሱ ግዛ በሌለኝ እና በብር ገዛ ምንም የለኝም። አንቺ እኔ ከየት አመጣለሁ? እሺ እኔ ራሱ ከየት አመጣለሁ? ራሱ ግዛው። ምንድን ነው የሚገዛው? ሽንኩርት፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ጎመን ይወራት ገዛ ነው። ተገኘሁት ልጄን ልጄ አመመሽ። ግብረው አንተ እንዴት ነህ? አላ በሪን አይተሃል እንዴ? እኔም ለሱ የደወልኩለት ነው። ሄሎ በሪ ወይ ባስ የት ሆነ ነው? ቤት መጥቼ እኮ አጣው። ገበያ ቃል ገዛ ሂጅ። ከዛ እየመጣሁ ነው። ምን ነው ፈለከኝ?
እባክህ ጨንቆኛል፣ ላወራ ፈልጌ ነበር። በቃ ኩሩባ ጋር ጠበቀኝ መጣሁ። ሰፈር ነኝ። ስማ ደህና ነህ? ምንድነው እንደዚህ ያቻኩልክኝ? በሰላም ችግር አለ? አይ ይሄን ያለ የሚካበድ ጉዳይ አይደለም። የሚካበድ ባይሆን ነው እንደዚህ ያደረግከኝ? ምን ነው የቀደማ ልጅ ጉዳይ ነው? አዎ እባክህ። እኔ እኮ ግራ የገባኝ ምንድነው ታፈቅራታለህ? አዎ። አይ ግን ሳያት በጣም ነው የደነገጥኩት። ይገርማል፣ ልጅ ያለው እሷን ካላይ ታለቅስ ነበር። ታዲያ ለምን ተለያያችሁ? አባቷ የፊልድ ስራ ነበር የሚሰራው። መስሪያ ቤታቸው ሀገር ሲቀየር ከነ ቤተሰቡ ይዞ ወጣ። እና ቆይ ቅድም ክላስ ገባ ለምን አልወጣም? ፈራዋ። ደግሞ ስንለያይ በመጥፎ ሁኔታ ነበር። በአውራት ራሱ ያለፈውን አስታውሳ እንዳትርቀኝ ፈራ። እኔ ያልገባኝ ቋንቋ ፈራውን ተው። ሴት አይደለች እንዴ? ምን ያስፈራሃል? አይ ግን እኔ ሳይት በጣም ፈራ። አይባል ከባድ ነው። አንተ ጉዳይ ሀገር ወጣት የለም። አመቱን ሙሉ ከኛ ጋር ነች። ባላወቀ ሙሉ ታወራታለህ። እሺ ደግሞ እንደ ዛሬው እንዳታረብ። አታካብድ ነገር ስማ በል ሊዲያ እኮ አልመጣችም። ታዲያ ትመጣለች። በጊዜ እኮ ነው የመጣው እንዴ? ብትቀርስ ቀረች ነው። ስማ ትጃጃል እንጂ ምን ሆነ ነው? ከመች ተጃጃል? ከዚህ በላይ መጃጃል አለ? ስማ ሲጀመር ምን አለ መሰለህ ሴቶች የሚወዱት ጀናን ቀብረር ስትልባቸው ምንድነው? አትጃጃል እንጂ መች ተጃጃል? ከዚህ በላይ መጃጃል አለ እንዴ? መጣች ቀረች ምን ሆነ ነው? ወሬ አልገባም። ከትላንት ጀምሮ ማስበው ስለሷ እንዳለ ምን አለ መሰለህ የሀሳብ ፍቅሮት ልጅቷን አላወራናት፣ አልተዋወቃት። ምንድን ነው ወይስ ተው እንጂ በል። ገና ሳላወራት ተስፋ አታስቆርጥ። ተስፋ አላስቆርጥ፣ ግን የሀሳብ ፍቅሮት ሳት እናውራት፣ ከዛ ነው ስለ እሺ እሺ እንደምን አላችሁ ተማሪዎች? ስሜ አበራ ይባላል። የሂስትሪ መምህር ነኝ። ከኔ ጋር ሂስትሪን እናያለን ማለት ነው። ገና ስንጀምር የምንጀምረው ዋት ኢዝ ሂስትሪ፣ ሂስትሪ ምንድን ነው? ሂስትሪ ማወቅ አለባችሁ። ምክንያቱም ሚስቴክ ፓስት ያለፈው ስህተት መደገም የለበትም። ስለዚህ በዚህ ነው ሂስትሪ የምናጠናውና እና የሀገራችን የኢትዮጵያ
ለሌላ ጊዜ አንኳኩታችሁ ባትረብሹኝ መልካም ይመስለኛል። ከፈለገ መውጣት ይችላል። ቻፕተር 1 ፕራክቲስ የሚለውን አሳይመንቱ እንዴት ልታረጋሰው? አንተ አስብ እንጂ እኔ ምን አስባለሁ? አስተማሪው እርስ በርስ ከተመሳሰለ አልቀበልም ነው። አየረ ስራው ኧረ እባክህ መች ይመቻል። ራስህ አትስራው ተፈል እኔ ለአንተ ፍቅር የተጋራተ ጋር እኔ አይደለም አስተማሪው ነው። እርስ በርስ ከተመሳሰለ አልቀበልም እኮ ምን ችግር አለ? የተወሰነውን ቀየረ። ኧረ እባክህ እኔ ለራሴ የምሰራበት ጊዜ የለም። ኧረ እባክህ ይደብራል። አምና እንደወደቅኩ ታውቃለህ። ታይም ወደ ቀልፈኝ በሚለው ዝም ብለህ ሰራራት አስገባው። ምን ታካብዳለህ? እሺ በሆነ ነገር የምንስማማ ከሆነ ችግር የለም። ኦኬ እንስማው። ሊዲያን እኔ ካረካት አሳይመንት ሆነ ፈተና በእኔ ላይ ጣል። ኧረ ፒስ አይ እና ሊዲያን ያንተ እንድትሆን እሞክራለሁ። አንቺም ደግሞ አሳይመንትና ፈተና ተስማምተን በቃ ለምን እንደሆነ እንጂ ነው ምን ታረጋለህ መሰለህ?